ሰላም እንዴት ናችሁ? ውድና ተመልካቾቻችን ሰላም ናችሁ? እንዴት ናችሁ? አለሁላችሁ። ሁሉ መልካም፣ ሁሉ ሰላም፣ ሁሉ አማን ነው አለው። እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። እንዴት ናችሁ? እና እስኪ ሰብስክራይብ፣ ላይክ፣ ኮሜንት አድርጉ፣ አበረታቱኝ። እና ዛሬ ምን ላሳያችሁ መሰላችሁ ውዶቼ? ሆዳቸው ልጆቻቸው ሲያሟቸው ወይንም ደግሞ ተቅማጥ ሲይዝ ማለት ነው፣ ሆድ ሲያም መድኃኒት ነው ይሄ ማለት ነው። ለሆድ መድኃኒት ነው። እና ምን መሰላችሁ ይሄ ናና ነው። 2 ፍሬ ነጭ ሽንኩርት አለ ወይም ቱም አለ፣ ሮብ አለኝ፣ እርጎ አለኝ ማለት ነው። እነዚህን እንዴት አድርጌ ቀላቅዬ እንደምሰራ አሳያችኋለሁ። እሺ። እና ውዶችዬ ነጭ ሽንኩርቴን እየወቀጥኩ ነው፣ አድቅቄ ነው መጨመር ያለብኝ ማለት ነው። ነጭ ሽንኩርቱ ድቅቅ ሲል ነው አብረን ጨምረን የምንፈጨው፣ ከነፍሬዋን ጨምረው ለምን ስለማይልም ማለት ነው። ነጭ ሽንኩርቱ እንትን መፍጫ ያላችሁ ተፈጫላችሁ። እኔ ግን ያው ለሙቀጫ ነው ሁሌ ነጭ ሽንኩርት የምፈጨው እና አያችሁ፣ በጣም መላም አለበት ነጭ ሽንኩርቱ ማለት ነው። ድቅቅ አድርገን ነው የምንፈጨው ወይም ደግሞ የምንወቅጠው። አያችሁት? በጣም ነው የሚልመው። 2 ፍሬ ነጭ ሽንኩርት ብቻ ነው የምጨምሩት፣ እንደ ብዛቱ ነው። እና ውዶቼ አሁን ሮቦን እንጨምራለን። ሮብ ወይንም ደግሞ ዮጋት ማለት ነው። መፍጫ ላይ ነው በመፍጫ የምንጨምረው። አራት ማንኪያ ሮብ፣ በዚህ 2 ብርጭቆ ደግሞ ወተት ወይንም ደግሞ ለበን፣ ሁለት ሙሉ ነው። 2 ሙሉ ለበን ጨመርኩ። ናናው ደግሞ ይሄንን የሚያክል ወይም ትንሽ የናና ነው የምጨምሩት። ይኸውላችሁ ናናውን ጨመርኩበት። ቅድም የወቀጥኳት ነጭ ሽንኩርት አለች 2 ፍሬ፣ እሷን እጨምራለሁ ማለት ነው። 2 ፍሬ ነጭ ሽንኩርት ጨመርኩ። እሺ እንፍጨው። አያችሁት? በጣም ቀጭን ነው የሚሆነው። ይሄን አሁን እኔ ለልጆቼን ሆዳቸውን ስላመማቸው ለነሱ ታዝዤ ነው። ተቅማጥ ይዟቸዋል ልጆችና ለሱ ደግሞ የመድኃኒት ነው እና በጆክ ጣዕሙ በጣም ደስ ይላል። ግን በነገራችን ላይ በጣም ነው ደስ የሚለው ጣዕሙ፣ አያስጠላም። ለሽንኩርቱ ራሱ ብዙም አይለይም። ትንሽዬ ጨው ታደርጉበታላችሁ። እኔ ጨው አላደርግበትም። ለምን ራሳቸውን ለክተው ነው ጨው የሚጠቀሙት ማለት ነው እንጂ እኔ ጨው አልጨምርም። ግን ጨው ትንሽዬ ጨው ይጨመራል ማለት ነው። እና ውዶችዬ አበረታቱኝ፣ አጠናክሩኝ። አዲስ ነኝ እና እስኪ ሁላችንም እጅ ለእጅ ተያይዘን እንተጋገዝ። እና በተረፈ ሰላም ሁኑልኝ። ወዳችኋለሁ። እንደምታበረታቱኝ ደግሞ ተስፋ አደርጋለሁ። እሺ ውዶቼ በጣም ነው የምወዳችሁ። እና በቃ ቻው። እሺ ውዶቼ